ነቃ ነቃ እያደረግን ነው። በጀማ ሆነው ሊመጡብን እያሰቡ ነው። የሆነ ወሬ ሰምተናል ማለት ነው ጋይስ። እና በቦዲ የምተኛውን ስፖርት ትንሽ ልሰራራ ስለሆነ መኮርኮም ያለበት ሰው አለ። የደመቁ ሰው አስቸግሩናል። የደመቁ ሰው አስቸግሩናል ጋይስ። ኮርኮም አለበት። በላቸው ግድል እንላቸዋለን ጋይስ። ዳኒ የሚኮርኮም አረ ዳኒ አላያችሁም እንዴ? በቀደም ምን ሆናችሁ ነው እንዴ? መኪና ውስጥ እኮ እንደዚህ ጆሮውን ይዘን ነው ያወጣል። እንደዚህ ጆሮውን ጎትተን ምናምን ያላቅም ውጥር ይላል። እንደዚህ ጆሮውን ይዘ ሰፈሩን ሄደን ማለት ነው። እኛ የፍቅር ጀማ ፋሚሊ ስለሆነ በጣም ምናምን ሰዎች አይደለም ጋይስ። በመጀመሪያ እንመክራለን። እምቢ ካለ ግን ማንም በወንድነቱ አይደራደርም ጋይስ። ኤፍሬም እንቆነጥሰዋለን ወደ ቀልብ ወደ መጀመሪያው ማንነቱ እንዲመለስ። ብዙ ጥፋት ያጠፋና ከዛ ደግሞ መጥቶ ይቅርታ ይጠይቀናል። አቤል እንደዚህ ምናምን ይላል፣ አብርሽ እንደዚህ ምናምን። ምን እናድርገው? አብሮ አደጋጁ ወንድሜ ነው እሱ። ኤፍሬም ወንድሜ ነው ባገር ማለት ጋይስ። የፍቅር ጀማ ሰላም፣ እንዴት ናችሁ? መላጣ ይህ ሁሉ ጸጉር እያያችሁ መላጣ ይደብራል። እውነት ምን አይነት ባሉ ሰው ናችሁ ግን እንደዚህ የምትሳደቡ ሰዎች? አይታችኋል? አይናችሁ ተጋርዷል። ይህንን የመሰለ ጸጉር እያያችሁ መላጣ የደመቁ ተሳዳቢዎች። አረ እዚህ ቤት አትሳደቡ። ሄዳችሁ እዚያ የለመዳችሁበት ቦታ ተሳደቡ። ምን አይነት ናቸው? በመዳሊያ ለብሰው ደመቁ ዛሬ ተንኮል ይዛ ትመጣለች። እኛ በፍቅር እናሸንፋታለን። ይኸው እየገባት ይቅርታ እየጠየቀች ነው። ግን ምን ያደርጋል ከረፈደ በኋላ እኛ የፍቅር ጀማዎች ፋሚሊዎች ብሩክ ይመጣል። የፍቅር ጀማ ፋሚሊ ይለያል። አሁን እንለያለን። ስለምንለይ ነው የፍቅር ጀማ ፋሚሊ ነው ማለት። ይመቻችሁ። እንደዛ ሰፈሮች አለቃቃሾች አይደለም፣ የዝሙት ጀማ ናችሁ። በፈጣሪ ስም ፈጣሪ ይቅር ይበልሽ። ሰው በፍቅር አሸነፈ ማለት የዝሙት ጀማ ፋሚሊ ማለት ነው። ሩታ ማይኪንግ በይ አንቺ አጻጻፍሽን አስተካኪ። ማይኪንግ ምናምን አይባልም። ለሴት ልጅ ማይኪንግ አትባልም። መጀመሪያ በስተግል ጻፊ። ማርያምን ዝሙተኛ ናችሁ። ማርያም ይቅር ትበልሽ። አራት አስሩኝ ጋይዝ፣ ምን ሆናችሁ ነው እንዴ? ኤፍሬም ለሚዲያ አይመጥንም። የሚመጥን ሰው ነበረ፣ ተበላሸ እንጂ። ማርያም አንተ ይቅር ትበል። እኔ ምን አደረግኩ እንዴ? እኔ ፍቅር ካለበትና ሳቂታ ካለበት ቦታ ነው የመረጡት። ሰው እየተሰደበና እየተንቋሸሸ ማንም የሚቆም የለም። አንቺ ራሱ አትቆም። እሺ እኔ ናት
ማይሆን ወሬ አታውሪሽ። ለራስሽ አስቢ። በዚህ ሰው ቦታ በሆንኩ ብለሽ አስቢ ቀርበሽ። ለማንኛውም ስፖርት መታ መታ ላደርግ ነው። በዚህ ሰሞን ትንሽ የሚሰጠው ሰው ስላለ እና ጋይስ የፍቅር ጀማ ፋሚሊዎች እንዳለ በጣም በጣም ወዳችኋለሁ። እስኪ አንዴ ከመውጣቴ በፊት የፍቅር ጀማ ፋሚሊ ሁላችሁም ብላችሁ ጻፉ። የደመቁ ተሳዳቢዎች ግን አንድ ቴክስት እንዳትጽፉ። አንድ የመሬ ነው ልወጣ ነው እና የፍቅር ጀማ ፋሚሊ ምናምን ብላችሁ ጻፉ። የደመቁ ተሳዳቢዎች ግን አንድ ሰው እንዳትሳደቡ። ስታይል የፍቅር ጀማ ፋሚሊ ወይዬ በሉት። የፍቅር ጀማ ፋሚሊ ሂዱበት። እዛ የተሳዳቢ ፋሚሊ ምናምን አይደለም። ያ የፍቅር ጀማ የፍቅር ጀማ ይመቻቸው። የፍቅር ጀማ ፋሚሊ እኛ መቼም አሸናፊዎች ነን። እንደዛ ተሳድበን እና ተቋሸን ምንኖር ሰዎች አይደለም ጋይስ። ይመቻችሁ። ስፖርቴን ሰርቼ እመጣለሁ። ካልሆነ ከኤርሚ ጋር እንመጣለን። ከኤርሚ ወይ ከአብርሽ ጋር ስንመጣ ደግሞ ደማችሁ የሚፈላ ሰዎች አላችሁ። የደመቁ ተሳዳቢዎች ይመቻችሁ። ወዳችኋለሁ። የፍቅር ጀማ ፋሚሊዎች እንዳለ የደመቁ ተሳዳቢዎች ግን ፈጣሪ ይቅር ይበላችሁ። ምንም ማለት አይቻልም። እኛ ጋር ማንም ይሳደቡ የለም። እናንተ ተሳድባችሁ ሰውን አሳስታችሁ እኛንም ለማሰደብ ነው። እንግዲህ ምንም አይቻልም። ይመቻችሁ። በጣም ወዳችኋለሁ። እንገናኛለን። የሚኮረኮም ሰው አለ። የፍቅር ጀማ ፋሚሊዎች በጣም ወዳችኋለሁ።